بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. ጾም የሚያበላሹ ነገሮች ምንድናቸው? ጾም በሚከተሉት 8 ነገሮች ይበላሻል። አንደኛ፣ ግብረ ስጋ ግንኙነት ማድረግ። ጾም ግዴታ የሆነብን ሰዎች በረመዳን ቀን ላይ ግብረ ስጋ ግንኙነት ከፈጸምን ይህን ቀን ማካካስና መተውበት ይኖርብናል። ያለፈንን ቀን ለማካካስ አንድ ባሪያ ነፃ ማውጣት ይኖርብናል። ይህን ማድረግ ካልቻልን 2 ወር ተከታታይ መጾም ይኖርብናል። ይህንን ማድረግ ካልቻልን 60 ድሆችን መመገብ ይኖርብናል። ሁለተኛ፣ ሆን ብሎ የዘር ፈሳሽን ማፍሰስ። ሶስተኛ፣ ሆን ብሎ መብላት መጠጣት። አራተኛ፣ የምግብ መርፌ መወጋት ጾም ያበላሻል። ምክንያቱም ከመብላትና ከመጠጣት ጋር ተመሳሳይ ነውና። አምስተኛ፣ ደም መለገስ ወይም መሰጠት። ጾመኛ ሰው በሰውነቱ ውስጥ ብዙ ደም ፈሶት እንዲያገግም ደም ቢለገሰው ጾሙ ይበላሻል። ስድስተኛ፣ የወር አበባ ወይም የወሊድ ደም። ሰባተኛ፣ የዋግምት ደም መፍሰስ። ደም በራሱ ጊዜ ከአካል ከፈሰሰ ጾም አያበላሽም። ለምሳሌ የነስር ደም ወይም ደግሞ ጥርስ ከተነቀለ በኋላ የሚፈስ ደም። ስምንተኛ፣ ጣታችንን ወደ ጉሮሯችን በማስገባት ሆን ብለን እንዲያስታውከን ብናደርግ ጾማችን ይበላሻል። ሳናስበው በድንገት ቢያስታውከን ግን ጾማችን አይበላሽም። ጠቃሚ መረጃዎች። አንደኛ፣ የጾም ንያን ጀናባ በሆንበት ጊዜ ቢሆን እንኳን መነየት የምንችል ሲሆን ከንጋት በኋላ መታጠብ እንችላለን። ሁለተኛ፣ የወር አበባ ወይም የወሊድ ደም ምሽት ላይ ያቆመላት ሴት ቀጣዩን ቀን ለመጾም መነየት ይኖርባታል። ወስል ወይም ሙሉ ትጥበት እስከ ንጋት ድረስ ማዘግየት ትችላለች። ነገር ግን ሙሉ ትጥበቷን ከፈጅር ሶላት በፊት መፈጸም ይኖርባታል። ሶስተኛ፣ ጾመኛ ሰው ጥርሱን መንቀል፣ ቁስሉን ወይም ጉዳት የደረሰበትን የአካል ክፍል ማከም፣ የአይን ጠብታ መጠቀም ይችላል። ሆኖም የአይን ጠብታው ጣዕም በጉሮሮ ቢወርድ ጾሙ አይበላሽም። አራተኛ፣ ጾመኛ ሰው ሲዋክ ወይም የጥርስ ብሩሽ በመጠቀም ጥርሱን ማጽዳት ይችላል። ቀኑን ሙሉ ወይም ከሶላት በፊት ጥርስን በሲዋክ መፋቁ ሱና ነው። አምስተኛ፣ ጾመኛ ሰው በሞቃት የአየር ንብረት ወይም በውሃ ጥም ቢቃጠል ይህን የሚያቀልለትን ነገር ማድረግ የሚችል ሲሆን ሰውነቱን ለማቀዝቀዝ ውሃ ወይም የአየር ማቀዝቀዣ መሳሪያ መጠቀም ይፈቀድለታል። ስድስተኛ፣ በጭንቀት ወይም በሌላ ችግር ምክንያት የመተንፈስ ችግር ያጋጠመው ጾመኛ የአተነፋፈስ ስርዓቱን ለማስተካከል አፉ ውስጥ የሆነ ነገር መርጨት ወይም መሳብ ይችላል። ሰባተኛ፣ አፍን መግሞጥመጥና አፍንጫን ወይም የደረቁ ከናፍሮችን በውሃ ማርጠብ ይፈቀዳል። ነገር ግን እየጾመ በተጋነነ መልኩ ብዙ ውሃ በጥልቀት ወደ አፍ ወይም ወደ አፍንጫ ማድረስ የተጠላ ነው። ስምንተኛ፣ ፀሐይ እንደጠለቀች ያለምንም ማዘግየት ወዲያውኑ ማፍጠር ጾምን መፍታት ሱና ነው። ዘጠነኛ፣ በጾም ወቅት ብዙ መልካም ስራዎችን አብዝቶ መስራትና የተከለከሉ ነገሮችን ሁሉ መራቅ ሱና ነው። አስረኛ፣ ጾመኛ ሰው ዋጅብ ወይም ግዴታ የሆኑ ስራዎችን ሁሉ መስራትና ከተከለከሉ ነገሮች ሁሉ መራቅ ይኖርበታል። ለምሳሌ የቀኑን 5 ስግደቶች በጀማዓ መስገድ ይኖርበታል። ከተከለከሉ ነገሮች ደግሞ ለምሳሌ ሐሜት፣ ውሸት መናገር፣ ማታለል፣ አራጣ መብላት ወዘተ መከልከል ይኖርበታል። ለነገሩ እነዚህ ሁሉ ተግባራት
በረመዳን ወቅት ብቻም ሳይሆን ከረመዳን ውጭም መተግበር ይኖርባቸዋል። የተፈቀዱ ነገሮች መስራት፣ ግዴታ የሆኑብንን ዒባዳዎች መፈጸም፣ የተከለከልናቸውን ድርጊቶች መራቅ ወዘተ በረመዳን ወቅት ብቻም ሳይሆን ከረመዳን ውጭም ማዘውተር የኢስላም ግዴታችን ነው።